እርሱ ንጉሥ ነው፣ ግን ገዳማዊ ሕይወትን በቤተ መንግሥት ውስጥ ያሳየ ጻድቅ ነው። ሁሉ በእጁ ነው፣ እርሱ ግን ንጹሕና ድንግል ነው። እርሱ የጦር መሪ ነው፣ ግን በእጁ ደም አልፈሰሰም። እርሱን ወደድንህ ሞትንልህ የሚሉ ብዙ ሰዎች በአካባቢው ነበሩት። ለእርሱ ግን ፍቅር ማለት ክርስቶስ ነበር። ኢትዮጵያዊው ገዢ ውልደትና አስተዳደጉ ወዴት ነበር? ንጉሱ የቅድስና ምክንያቱ ምንድን ነበር? የንጉሱ የቀንና የሌሊት ተግባሩስ ምን ነበር? ንጉሱን ቅዱስ ያሰኛቸው የትኛው ስራቸው ነበር? እኒህን ሁሉ በዝርዝር እንመለከታለን። በዛሬው መርሃ ግብራችን በኢትዮጵያ ቅዱስም ንጉስም ሆነው ከነገሱት ነገስታት መካከል ስማቸው በክብር የሚጠራውን ቅዱስ አባት እንዘክራለን። ሀገራችን ኢትዮጵያ በሁሉም ዘርፍ ቅድስና ያላቸው ቅዱሳን ባለቤት ናት። በዘመኑ ያለን ወጣቶችም ሆነ ጎልማሶች ከቤተ ክርስቲያንና ከቅድስና ሕይወት ለምን እንደራቅን ስንጠየቅ ከምንደረድራቸው ምክንያቶች አንዱ ስራችን ነው። ነገር ግን ስራው በራሱ ኃጢአት እስካልሆነ ድረስ በየትኛውም የስራ ዘርፍ ቢሆን ቅድስናን ለማስጠበቅ እንደሚቻል አበው አሳይተውናል። ቅዱሱ ንጉስ ከነዚህ ቅዱሳን አንዱ ነበር። እርሱ ንጉስ ነው፣ ግን ገዳማዊ ሕይወትን በቤተ መንግሥት ውስጥ ያሳየ ጻድቅ ነው። ሁሉ በእጁ ነው፣ እርሱ ግን ንጹሕና ድንግል ነው። እርሱ የጦር መሪ ነው፣ ግን በእጁ ደም አልፈሰሰም። እርሱን ወደድንህ ሞትንልህ የሚሉ ብዙ ሰዎች በአካባቢው ነበሩት። ለእርሱ ግን ፍቅር ማለት ክርስቶስ ነበር። የሀገር መሪ የኢትዮጵያ ንጉሠ ነገሥት እንደመሆኑ እጅግ ባተሌ ነው። ግን ደግሞ ለክርስትናው ጊዜ ያጣ ሰው አልነበረም። እኛ ቤተክርስቲያንን በሐኪ ለማለት ለመሳለም እንኳን ጊዜ የለኝም ስንል፣ እርሱ ግን አብያተ ክርስቲያናትን ይፈለፍል፣ ያንጽ፣ በክህነቱ ያገለግል፣ ማዕጠንት ያጥን፣ ለረጅም ሰዓት የሚጸልይ ነበር። እኛ ስራው ያለውና ደክሞኛል ብለን ከስግደት ስንርቅ፣ እርሱ ግን ንጉሥ ሆኖ ሳለ ጦር በፊት በኋላ በቀኝና በግራ ተክሎ ይሰግድ ስለነበር ደሙ እንደ ውሃ በምድር ላይ ፈሷል። ይህንን ሁሉ ያደረገው ቅዱሱ የኢትዮጵያ ንጉሠ ነገሥት አጼ ነአኩቶ ለአብ ነው። ቅዱስ ነአኩቶ ለአብ በዛግዌ ሥርወ መንግስት ከነገሱ 11 ነገስታት አንዱ ሲሆን ከመጨረሻውም ሁለተኛው ነው። እርሱን በ12ኛው መቶ ክፍለ ዘመን የወለዱት ቅዱስ ንጉሥ ሀርቤ ገብረ ማርያምና መርኬዛ ናቸው። ዘመኑ ቅድስና በላስታ ዙሪያ የመላበት በመሆኑ ቅዱስ ሀርቤ ከመመነኑ በፊት ነበር ነአኩቶ ለአብን የወለደው። እናቱ መርኬዛ እርሱን ልትወልድ ምጥ ተይዛ ሳለ ጆሮዋ ቅዳሴን ይሰማ ነበር። ቅዳሴው ሲጀምር የጀመራት ምጥ ድርገት ሲወርዱ ስጋው ደሙ ሲሰጥ ተፈታላትና ልጇን ተገላገለች። ሕፃኑን አንስታ ስትታቀፈው ዲያቆኑ ማቅረቡን ፈጽሞ ነአኩቶ እያለ ሲዞር ሰማችው። እዚያው ላይም ነአኩቶ ለአብን እናመስግነው ስትል ስም አወጣችለት። ወዲያው ግን አባቱ ቅዱስ ሀርቤ መንግስቱን ለቅዱስ ላሊበላ ሰጥቶ በረሃ በመግባቱ ቅዱሱ ሕፃን ወደ አጎቱ ላሊበላ ቤተ መንግስት ውስጥ ገባ። የቅዱስ ላሊበላ ቤት ደግሞ በቅድስና ያጌጠ ነውና ከእርሱና ከሚስቱ ከቅድስት መስቀል ክብራ ሕፃኑ ነአኩቶ ለአብ ምናኔን ፍቅረ ክርስቶስን ተማረ። በዘመኑ ብዙ ሊቃውንት ስለነበሩ ቅዱሳት መጻሕፍትን በደንብ አጠና። ክህነት ተቀብሎ ቤተክርስቲያንን ሲያገለግልም እድሜው 30 ደረሰ። በወቅቱ ቅዱስ ላሊበላና ባለቤቱ መስቀል ክብራ ልጃቸው የተባረክ እያለ ንግስናቸውን ለቅዱስ ነአኩቶ ለአብ አወረሱ። ቅዱሱ ነአኩቶ ለአብም ምን እንደሚሰራ ሲያስብ አንድ ነገር ተገለጠለት። ቤተ መንግስቱን እንደሚገባ ካደራጀ በኋላ በቤት ውስጥ አንድ ጉድጓድን በቁመቱ ልክ አስቆፈረ። በውስጡም በአራት አቅጣጫ ጦሮቹን ተከለባቸው። ድንግል ካህን ነበረና ቀን ቀን ሀገር ሲያስተዳድር ቅዳሴ ሲቀድስ በጾም ይውላል። ሌሊት ደግሞ ወደ አስቆፈረው ቦታ ገብቶ ያለማቋረጥ እየጸለየ ይሰግዳል። ወደ ምድር ሲሰግድ በፊቱ ያለው ጦር ይወገዋል። ቀና ሲል ደግሞ የጀርባው ይቀበለዋል። እንዲህ እያለ የፈጣሪውን ሕማማት ይካፈላል። በተለይ አርብ ሲሆን ደሙ እንባውና ላቦቱ ተቀላቅሎ ይፈስ ነበረ። እርሱ መስቀሉን ተሸክሞ ጌታውን ይከተል ዘንድ መርጧልና።
ከተጋድሎ ጎን ለጎን ቅዱስ ናኩቶ ለአብ አብያተ ክርስቲያናትን የሚያንጽ ነበር። በተለይ በ1212 ዓመተ ምህረት አካባቢ ያነጻት አሸተን ማርያም ልዩ ናት። እርሷን ካነጸ በኋላ ከቤተ መንግስቱ በደመና ሰረገላ ተጭኖ እየሄደ ያጥናት ይቀድስባትም ነበር። ታዲያ አንድ ቀን አጥናው ከቤተ መቅደስ ሲወጣ ብዙ ስውራን ቅዱሳን መቅደሱን ከበው ተመለከተ። እሱም ወገኖቼ ከወዴት መጣችሁ ቢላቸው መዓዛ ዕጣንህን አሽተን መጣን ሲሉ መለሱለት። በዚህ ምክንያት እስከዛሬ ድረስ አሸተን ማርያም ስትባል ትኖራለች። ዛሬ ታቦቱ ያለበት ገዳሙም በእርሱ የታነጸ ሲሆን እጅግ ታምረኛ ቦታ ነው። ቅዱስ ናኩቶ ለአብ የነገሰ በ30 ዓመቱ ነው። ለ40 ዓመታት በእንዲህ ያለ ቅድስና ኑሮ 70 ዓመት ሞላው። በዚህ ጊዜም ለስም አጠራሩ ጌትነት ይሁንና መድኃኒታችን ክርስቶስ ወደ እርሱ ዘንድ መጣ፣ ሰላምታንም ሰጠው። ወዳጄ ናኩቶ ለአብ አንተ ስለኔ ፍቅር ለ40 ዓመታት መከራን ተቀብለሃልና ሞት አያገኝህም። ክፍልህ ከነ ኤልያስ ጋር ነውና የሚያከብርህን አከብራለሁ። ደጅህን የሳመውን ይህ ቢያቅተው በሩቁ ሆኖ በአድናቆት የተመኘህን መታሰቢያን ያደረገውን ሁሉ እምራለሁ አለው። ቀጥሎም ይህች ቤት አንተ ስትደማ እንደኖርክባት እርሷም እስከ ምጽአት ድረስ ለመታሰቢያ ስትደማ ትኑር አለው። እስከ ዛሬም ድረስ ከመቅደሱ ጸበል ይንጠበጠባል። ለዚህም ደግሞ እኛ ዕጣን ምስክሮች ነን፣ ሳይገባን የቅዱሱን ደጅ ተመልክተናልና። ቅዱስ ናኩቶ ለአብም የዚህን ዓለም ተጋድሎን ፈጽሞ ወደ ብሔረ ሕያዋን መላእክት ወስደውታል። የተሰወረበትን ዕለት መጽሐፈ ስንክሳር ኅዳር 1 ሲያደርገው፣ አንዳንድ መዛግብት ደግሞ በ3 ነው ይላሉ። በዙፋኑም ላይ የአጎቱ የላሊበላ ልጅ አፄ ይትባረክ ተተክቷል። አምላከ ቅዱስ ናኩቶ ለአብ በቃል ኪዳኑ ይማረን፣ ከበረከቱም አትረፍርፎ ይስጠን። አሜን። በቻናላችን የሚቀርቡ ዝግጅቶች በቶሎ እንዲደርሶት ላይክ፣ ሼር፣ ሰብስክራይብ ያድርጉ። በቀጣይ መርሃ ግብራችን ልዩ የሆኑ ታሪኮችን ይዘን እስከምንገናኝ ሰላም ሁኑ።